ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ መጣመር ነው። ስለ መጣመርና ስለ ማጣመር በክስ ላይ ምን ይመስላል የሚለው በተመለከተ ነው። በነገራችን ላይ ኢን ፕሪንሲፕል በሀገራችን ሕግ መሰረት በፕሪንሲፕል ወይም በመርህ ደረጃ ማንኛውም ሰው ከሳሽ ሆኖ ላለመቀጠል መብት አለው። አለመክሰስ መብት አለው። በደል ደርሶበት አለመክሰስ ይችላል። በፍትሐ ብሔር በወንጀል አይችልም። በወንጀል ዞሮ ዞሮ እሱ አይደለም ከሳሽ፣ አቃቢ ሕግ ነው ከሳሽ። ምስክር ሆኖ ደግሞ የመምጣት ግዴታ አለበት። ማነው ተጎጂ ወንጀል ላይ? ስቴት ፐብሊክ ነው፣ ሀገር ነው። ስለዚህ ግዴታ መመስከር አለበት። አንድ ሰው ድብደባ ቢደርስበት አልከስም ቢልም አቃቢ ሕግ ይከሳል። ከዛ በኋላ የተደበደበው ሰውዬ ልክ መዝገብ ሲከፈት የመጀመሪያ ምስክር ነው የሚሆነው። መመስከር ደግሞ ግዴታ፣ አለመስከር ማለት አይቻልም። አሁን የምላችሁ ይህን በፍትሐ ብሔር ነው። በፍትሐ ብሔር አንድ ሰው በደል ቢደርስበት የፍትሐ ብሔራዊ በደል ገንዘብ ነክ በደል ቢደርስበት እኔ አልከስም ማለት ይችላል። ለምሳሌ ገንዘብ ቢጭበረበር እና ቢምታታ ወይ ደግሞ የሰራተኛና አሰሪ አዋጅን በተመለከተ በደል ቢደርስበት አልከስም ማለት ይችላል፣ መብቱ። አንድ የሆነ ንብረትም እንደዚሁ በተመለከተ ከውርስ ጋር በተያያዘ እኔ አልወርስም አልፈልግም ማለት ይችላል፣ መብቱ ይችላል። ስለዚህ አለመክሰስ ይችላል። ነገር ግን አሁን ይሄን ምን አገናኘ ከመጣመር ጋር ነው? ሚስ ጆይንደር ወይም ደግሞ ጆይንደር በመባል የሚታወቀው በሀገራችን ሕግ መጣመርና አለመጣመር በጣም ሴንሲቲቭ የሚታይ ነው። ለምሳሌ አንዳንድ ጊዜ መጣመር ግዴታ የሆነባቸው ሁኔታዎች አሉ። ለምሳሌ ባልና ሚስት ከሆኑ ባልና ሚስት በፍርድ ቤት የሚታዩት በፍትህ የሚታዩት እንደ አንድ ነው ካልተፋቱ በስተቀር። ለዚህ ነው የፍትሐ ብሔር ጉዳዮች ላይ ተፋተው ነው የሚታየው። ተፋተው ባዳ ከሆኑ በኋላ ነው ኬዛቸው የሚታየው። የፍትሐ ብሔር የወንጀል አይደለም። የወንጀል ሳይፋቱ ይታያል። የፍትሐ ብሔር ላይ ባዳ ካልሆኑ አይታይም ብያቸዋለሁ። ስለዚህ እኔ አንዱ አሁን ለምሳሌ ሚስትን ያልፈልግም ብትልስ ምንድን ነው የሚደረገው? መጣመር ላይ ጣልቃ መግባት አላልኳችሁም። ጣልቃ ሌላ ጉዳይ ነው እሱ። መጣመር ላይ እኔ አልጣመርም፣ ባሌ ክስ ላይ እኔ የለሁበትም ብትል ምንድን ነው የፍርድ ቤት ውሳኔ? አሁን ለምሳሌ ሁለቱን የነገርኳችሁን ተመልከቱ። የመጀመሪያ አንድ ሰው ያለመክሰስ መብት አለው። ከሳሽ አልሆንም ብሎ መኖር ይችላል። እኔ አልፈልግም ማለት ይችላል እያልኳችሁ ነው። እዚህ ጋር ደግሞ አሁን ባልና ሚስት እንደ አንድ ይታያሉ። ስለዚህ ባልየው ቢከስ ሚስትየው እንደከሰሰች ነው የሚቆጠረው። ነገር ግን ኢምፐርሰን ቀርባ ቃሏን መስጠት አለባት። ያላትንም ኢንቴንሽን ማስረዳት አለባት ለፍርድ ቤት ባለው ክስ ላይ በባለው ክስ ላይ። ሚስትም ከሆነች እንደዛው በሚስትየው ክስ ላይ መቅረብ አለበት፣ ግዴታው። ምክንያቱም እንደ አንድ ስለሚታዩ ውሳኔውም ስለሚመለከታቸው ባይመለከተውም ስለሚመለከተው። ነገር ግን አልቀርብም ቢልስ እኔ አልከስም ቢልስ? ፍርድ ቤቶች በዚህ አይነት ላይ ሁለት አቋም አላቸው። በነገራችን ላይ የአቋም ጉዳይ ነው። አንዳንዶቹ ፍርድ ቤቶች በፌዴራል ደረጃ ያሉ በተለይ መዝገቡ ይዘጋ ነው የሚሉት። ኢንዲስፐንሰብል ፓርቲ ወይም ደግሞ መግባት ያለበት ፓርቲ መጣመር ያለበት ፓርቲ መግባት ያለበት መጣመር ግዴታው የሆነ ለምሳሌ ባልና ሚስት እንዳልኳችሁ ወይ ደግሞ ሼር ሆልደሮች ሆነው የአንደኛው ባለ ሼር ኦኬ፣ ወይ ደግሞ ለምሳሌ ጆይንት ኦነር ሆነው ማለቴ በጋራ አንድ ንብረት እያስተዳደሩ አንደኛው ባለ ንብረትን ያልፈልግም አልከስም ቢል ምንድን ነው የሚደረገው ቢል ብትሉኝ የኢትዮጵያ ፍርድ ቤቶች ሁለት አቋም ነው ያላቸው። በአብዛኛው ላይ በፌዴራል ኬዝ ላይ መዝገቡን ይዘጉታል። በቃ መጣመር የሌለበት ሰው ካልተጣመረ መዝገቡ ይዘጋል። ከሳሽ ነው እነሱ ከሳሽ ናቸው። አልከሰስም ማለት አይቻልም። ከሳሽ ሲሆን ነው ይሄ ሁሉ የሚሆነው። ስለዚህ ይዘጉታል መዝገቡ። ለምን? እነሱ የሚሉት ፕሪንሲፕሉ ምንድን ነው? መብታቸው ይነካል። መብታቸው ሲነካ ሌላ ሊያቢሊቲ ይፈጥራል። በራሱ ጊዜ ሌላ ሊያቢሊቲ እየፈጠረ ይመጣል። ይሄ በፍትሐ ብሔር ነው እስካሁን እየተነጋገርን ያለው። ስለዚህ በሚል መዝገቡን ይዘጉታል ብዙ ፍርድ ቤቶች፣ የፌዴራል ፍርድ ቤቶች በተለይ። አንዳንድ ክልል ፍርድ ቤቶች ደግሞ ምንድን ነው የሚያደርጉት? ጣልቃ እንዲገባ ያስገድዳሉ። ናግባ ብለው ያስገድዳሉ። ነገር ግን ኢንፕሪንሲፕል በህግ ሳይሆን በፕሪንሲፕል ደረጃ ማንኛውም ሰው ከሳሽ ሆኖ ያለመቀጠል መብት አለው፣ ያለመክሰስ መብት አለው። ፍትሐ ብሔር መብቱ ነው። ምክንያቱም ፍትሐ ብሔር በደሉ የሚደርሰው ግለሰብ ላይ ነው ወይም ግለሰቦች ላይ ነው። ስለዚህ እኔ የደረሰብኝ ችግር የለውም እችላለሁ። ለምሳሌ 1 ሚሊዮን ብር እንደ 1 ብር የሚያየው ሰው ሊኖር ይችላል። ስለዚህ 1 ሚሊዮን ብር ጉዳት ቢደርስበት እኔ አልፈልግም፣ እሱም ደግሞ ፍርድ ቤት ሄጄ ከመከራከር ብሎ መተው ይችላል። መብቱ ነው። ወንጀል ላይ ነው ማይቻል እንጂ ፍትሐ ብሔር ላይ መብቱ ነው። ነገር ግን አሁን በጣምራ ላይ በተመለከተ ግን አንዱ ግዴታ የአንዱ መግባት ስላለበት ኢንዲስፐንሰብል ስለሆኑ ሁለቱ ባልና ሚስት ቅድም ያልኳቸው ሼር ሆልደሮች ወይ ደግሞ ጆይንት ኦነሮች በጋራ የሚያስተዳድሩት ንብረት ላይ አንዱ ባለሀብት አልፈልግም ካለ አንዳንድ ፍርድ ቤቶች ውጤቱ ምንድን ነው? አንዳንድ
ፍርድ ቤቶች አስገድደው ያስገቡታል። ግባ ብለው መጥሪያ ልከው ያስገቡታል በግድ። በተለይ ክልል ፍርድ ቤቶች፣ የፌዴራል ግን ይዘጉዋል። አብዛኞቹ ችሎቶች ይዘጉታል። ነገር ግን ይሄ ባይ ግሬስ ኦፍ ዘ ኮርት ነው። ሁለቱን ይከተላል። ከሁለት አንዱ ወይ ጎትቶ ያስገባቸዋል ወይ ደግሞ መዝገቡን ይዘጓል። which means ከሳሾቹ ያኛውን ሰው ኮንቪንስ አድርገው መልሰው ክሳቸውን እንዲያመጡ ከሚል ተነሳሽነት ነው። ለዛሬ ያዘጋጀሁላችሁ ይመስላል። በሌላ ፕሮግራም ሌላ ጊዜ እንገናኛለን። ሰላም።